ሀይ ጋይስ እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ቆንጆ ፕሮዳክት ለፊታችሁ ይዤላችሁ መጥቻለሁኝ። እንደምታውቁት እኔ ራሴ ላይ ሞክሬ የተስማማኝን ቆንጆ የሆነውን ነው ለእናንተ ደግሞ ይዤላችሁ የምመጣው። ዛሬም እንደተለመደው በጣም ቆንጆ ለፊታችሁ ልስላሴ፣ ለጥቋቁር ነጠብጣብ ብቻ ፊታችሁ ፍክትና ቆንጆ እንዲሁም የምትፈልጉ ብቻ አብራችን ቆዩ። የምሰራላችሁ በሁለት ነገር ብቻ ነው። ኦትስ እና የቅርንፉድ ውሃ ብቻ በመጠቀም ፊታችን እንዴት ቆንጆ ማድረግ እንደምንችል ያውን በ30 ደቂቃ ውስጥ እንዴት እንደሆነ አሳያችኋለሁ። ቪዲዮቼ እንደ ድሮ እየታዩልኝ አይደለም። የምታዩ ሰዎች ቀድሞ የሚደርሳችሁ ሰዎች ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉልኝ። እንግዲህ ሞራል ትሆኑኝና እኔ ደግሞ ሁሌ ፖስት አደርግላችኋለሁ ማለት ነው። ፖስት ያደረኩት ቪዲዮ አልታይ ሲል ከዛ ቀጥሎ የመስራት ሞራል የራሱ ይልብኛል እና እንደ ድሮ ቆንጆ እይታ እንዲኖረው እናንተ ደግሞ የበኩላችሁን አድርጉ። ዛሬም ቆንጆ ነገር ለፊታችሁ ይዤላችሁ መጥቻለሁ። ባለፈው በነጭ ዕጣን የሰራሁላችሁንም እንድትጠቀሙና ለውጥ እንድታዩ እየጋበዝኳችሁ የዛሬውን ደግሞ አሳያችኋለሁ። ይዤ እስክመጣ ጠብቁኝ ማለት ነው። ይዤ ተመልሻለሁ። እዚህ ጋር የቅርንፉድ ውሃ አለኝ። እንደምታዩት ውስጡ ብዙ ቅርንፉድ ነው ያለው። ይሄ ሙሉ ነበረ ጨርሼው ነው እኔ ምንም ነገር ከተቀባሁኝ በኋላ ስታጠብ፣ በተለይ ማታ ማታ ይሄንን ዝም ብዬ ስፕሬይ አድርጌ ነው የምተኛው ላይ ማለት ነው ለፊቴ። እንዲሁ ራሱ ብትጠቀሙት የቅርንፉድ ውሃ ብትጠጡትም ለሚጠጣ እንዴት እንደሚሰራ ሰርቼላችኋለሁ። እሱን ገብታችሁ እዩ። ብትጠጡትም እንደዚህ ፊታችሁ ላይ ስፕሬይ ብታደርጉትም በጣም 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 ቆንጆ ጥቅም ነው ያለው። ቅርንፉድ እንግዲህ ለብዙ ነገር ጥቅም አለው። እሱን እንድዘረዝርላችሁ የምትፈልጉ ከሆነ በኮመንት አሳውቁኝ። ዛሬ ግን ይሄንን ከኦትስ ጋር እንዴት አድርጌ እንደማዘጋጀው ደግሞ አሳያችኋለሁ። እኔ እንግዲህ እዚህ ጋር ኦትስ አዘጋጅቻለሁ። አንድ ማንኪያ ኦትስ የማታውቁ አሳያችኋለሁ ጣሳውን እና ይሄንን እዚህ ላይ ስፕሬይ አድርጌ ነው የምቀባው። ትንሽ ዘፈዝፈውና ትንሽ ደቂቃ በደንብ ምንድነው ላም እንዲልልኝ ትንሽ አቆየዋለሁ ማለት ነው። ይታያል አይደል? ያው እንደምታዩት እንደዚህ ሆኗል። ይሄንን ትንሽ ደቂቃ 5 ደቂቃ አስቀምጠዋለሁኝ እንደዚሁ። ከዛ ላም ይልልኛል፣ እሱን እቀባለሁ ማለት ነው። እንዴት እንደምቀባ ከዛ ከስንት ደቂቃ በኋላ እንዴት እንደምታጠብ አሳያችኋለሁ። የቅርንፉድ ውሃ ግን ሌላ ኦትስ የማታገኙ ቅርንፉድ ውሃን ብቻ ተጠቀሙ። በሳምንት ውስጥ ምን አይነት ተአምር እንደምታዩና መታችሁ እንደምታመሰግኑኝ እርግጠኛ ነኝ። ይሄንን ከታጠባችሁ በኋላ ፊታችሁ ላይ ስፕሬይ አድርጋችሁ ሳትነኩት ራሱ እንዲደርቅ አድርጋችሁ መተኛት ማለት ነው። በጣም ቆንጆ ተአምር ነው የምታዩት። ብትጠጡም ደግሞ ለብዙ ነገር ጥቅም አለው። እሱንም ሰርቼላችኋለሁ። ሌላም ቪዲዮ ደግሞ ደግሜ እሰራላችኋለሁ። ይሄኛው ከ5 ደቂቃ እንትን እስኪል እኔ ደግሞ ያለኝን ሜካፕ እና ፀጉሬ ምናምን አስተካክዬ ተመልሼ እመጣለሁ። እናንተም እያዘጋጃችሁ ኦትሱንም የጣሳውን እንዴት እንደሆነ አሳያችኋለሁ ማለት ነው። ጠብቁኝ። እሺ ተመልሼ መጥቻለሁ። ኦትስ እንግዲህ ይሄኛውን ይመስላል። መጀመሪያ ይዤ ስላልመጣሁ ነው እና ይሄንን ውስጡ ደግሞ እንዳሳየው ነው ያለው። ብዙዎቻችሁ ታውቁታላችሁ መቼ፣ ግን አንዳንዴ ግራ ይገባናል። በስም ሲነገር ይዤ የመጣሁት እሱን ይመስላል። ያዘጋጀሁትን ተዘጋጅቶልኛል ለመቀባት ይሆናል ማለት ነው። እሱን ደግሞ እየተቀባሁኝ አሳያችኋለሁ። ይሄኛውን ዝግጁ ሆኖልኛል።
እንደምታዩት ቦክቷል በደንብ። በእጃችን ነካ ነካ አድርገ ነው ይህን እንቀባለን ማለት ነው። ትንሽ አበዛውበት የቁርንፉድ ውሃውን ይሆናል። እንግዲህ ስትቀቡት ይሄንን ይመስላል። እናንተ የሚጠቀማችሁ አስተያየት ስጡኝ። ሌላ እንድሰራላችሁ የምትፈልጉት ነገር ካለም ጻፉልኝና ሞክሬ ራሴ ላይ ሞክሬ ደግሞ ቆንጆ ከሆነ ለእናንተ ይዤላችሁ እመጣለሁ ማለት ነው። ለጊዜ እኔ ፊት መሞከሪያ ይሆናል። እኔ ሻወር ስወስድ እንደዚህ እስከ አንገቴ ምናምን ነው የምቀባው። ይሄንን በቃ ለእናንተ ለማሳየት ስለሆነ የሚመጣው ብዙ ጊዜ ለፊቴ ብቻ ነው የምጠቀመው እና እኔ ግን ብዙ ጊዜ እጄንም አንገቴንም ነው የምቀባው። እናንተም ሻወር ስትወስዱ እንደዛ አድርጋችሁ ሻወር ብትወስዱ በደንብ ይሄ አንገታችሁና ፊታችሁ ተመሳሳይ ይሆንላችኋል ማለት ነው። እኔ ከአንገቴ ፊቴ ይጠቁራል እንደውም ከሰውነቴ ራሱ ፊቴ ይጠቁራል። ለምን እንደሆነ አላውቅም እና እሱን ለማመሳሰል ነው ጥረቴ። እናንተም እንደዛ ማድረግ ትችላላችሁ። ቆንጆ ለውጥ እንደምታየው 100% እርግጠኛ ነኝ። ሞክሩት። ከታጠብኩ በኋላ ደግሞ አሳያችኋለሁ ያለውን ለውጥ። አንድ 30 ደቂቃ ቆይተን ተመልሰን ደግሞ እንገናኛለን። ጠብቁ። እሺ ተመልሻለሁ። አሁን እንደምታዩት በደንብ ደርቆልኛል። ምንም የለም ነው። ይሄንን የምታጠብበት ቦታ ትንሽ ፈርፈር አደረገውና ከዛ ታጠበዋለሁ ማለት ነው። በጣም ሻካራ ስላልሆነ እቺን ብቻ ኮረቷን ዝም ብዬ ፈርፍሬ ከዛ እንደምታውቁት እኔ እንደዚህ አይነት ነገር ከተቀባው በኋላ በሳሙና አልታጠብም፣ በውሃ ብቻ ነው የምታጠበው። ለውጡን እንግዲህ ያለ ሳሙና እንዴት እንደሆነ አብረን የምናየው ይሆናል። ታጥቤ ደግሞ ተመልሼ መጥቼ አሳያችኋለሁ። ከታጠብኩት በኋላ ይሄን ይመስላል። ከዛ ምን አደርጋለሁ? ይሄንን ትንሽ ደረቅ ካለ በኋላ ስፕሬይ አደርጋለሁ ማለት ነው። ያለዚህ ህይወት አይሆንም። ወይ ነጭ ልብስ ለብሼ ረስቼዋለሁ። ኤኒዌይስ ይሄንን እንደዚሁ ተዋለው ራሱ ላይ ይደርቃል ማለት ነው። ከዛ በኋላ እንዴት እንደማመር ታዩኛላችሁ። እናንተም በቤታችሁ እንደዚህ አይነት ነገር በመጠቀም ፊታችሁን የቆዳችሁን ስላሴ ውበት መጠበቅ ትችላላችሁ። ተጠቀሙት። በቀጣይ ደግሞ ሌላ በደንብ ቆንጆ የሚያደርጋችሁ ነገር ይዤ እመጣለሁ። የከርቤውን የማህፀኑ እንደገና ስሪልን ብላችሁ አልሰራሁኝም፣ ግን ከዚህ ቀጥሎ ምናልባት ወይ እሱን እሰራለሁ ለማህፀን ከርቤን እንዴት እንደምንጠቀም እሱን እሰራላችኋለሁ በቀጣይ ቪዲዮ። ለዛሬ ግን ይሄንን ተጠቀሙ ለቆዳችሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ባይ